ሰላም ወገኖች፣ ይህንን ፕሮግራም ጌታ ሆይ አንተ ተጠቀምበት። አድረግን በእኛ ውስጥ የሚሰራ ክብርና ምስጋና ለእግዚአብሔር ይሁን። ቅዱሳን ወገኖች እንደገና ደግሞ ትምህርቱን እንቀጥላለን። ተከታታይ ትምህርት ነው። ክፍል 1 ጀምሮ ነው የሄድነው። ሁሉንም ብትከታተሉት ሙሉ የትምህርቱ አስኳል አንኳር ለማግኘት ይጠቅማችኋል። ከባለፈው አሁን ስንቀጥል አንድ ነገር እንድንረዳ ነው። አሁንም የመንፈሳዊ መረዳታችን የመንፈሳዊ እርምጃ መጨረሻ የመንፈሳዊ ነገር ዋናው ትልቁ ሐሳብ የዘላለም ሕይወት ነው። የዘላለም ሕይወት ደግሞ ራሱ ክርስቶስ እንደሆነ በዚህ በቅዱስ መጽሐፍ እያጠናን ነው። እያጠናን ያለነው መጽሐፍ ቅዱስ የጃፓን አይደለም፣ የአሜሪካ አይደለም፣ የኢትዮጵያ አይደለም፣ የግሪክ አይደለም፣ የአይሁድ አይደለም፣ የእግዚአብሔር ነው። ለአይሁድም መጽሐፍ ቅዱስን የሰጣቸው እግዚአብሔር ነው። ይሄ ለቤተ ክርስቲያን የተሰጠ በሐዋርያትም በነቢያትም መሰረት ላይ የታነጽንበት ትምህርቱ ክርስትና አስተምሮቹ በዚህ መንፈስ በዚህ መረዳት ላይ የተመሰረቱ መሆን አለባቸው። ይሄንን ደግሞ ቼክ ለማድረግ መጽሐፍ ቅዱስን ማንበብ ነው ትልቁ ነገር። እንግዲህ ወደ መጨረሻው ለዛሬ የመጨረሻውን ክፍል ይሄን ነው ሃይስት ነገር ለመረዳት እና ቁጭ ብለን አንዳንድ ጊዜ አንብበን መጠየቅ ራሳችንን እየጠየቅን ውስጣችንን ስበነው አስተሳሰባችን ልቦናችንን እምነታችንን ስበነው ወደ እግዚአብሔር ቃል ማምጣት ራሳችንን ከእግዚአብሔር ቃል ጋር ማገናኘት። እምነቴ እንደ እግዚአብሔር ቃል ነው፣ መረዳቴ እንደ መንፈስ ቅዱስ ሐሳብ ነው። ይህ መጽሐፍ ቅዱስ ለምንድን ነው የተጻፈው? የዘላለም ሕይወትን ለማግኘት ነው ይላል አይደለም? ቅድም ዮሐንስ ወንጌል ምዕራፍ 5 ላይ ሳነበው እሱን ደግሞ ወደ እኔ መሆኑን ስለ እኔ መሆኑን ካላወቃችሁ የዘላለም ሕይወት አታገኙም ይላል። ይህንን በማስረጃ ላሳያችሁ። መጽሐፍ ቅዱስ ሐዋርያት ሥራ ላይ እንሂድና ሐዋርያት ሥራ ምዕራፍ 10 እና 11 ላይ ሐዋርያት ሥራ ምዕራፍ 10 እና 11 በጣም የሚያስገርም የሚያስደንቅ የሚያስደምም መገለጥ ያለበት የመላእክት ኢንተርቬንሽን ያለበት የመንፈስ ቅዱስ ኢንተርቬንሽን ያለበት የሐዋርያት ኢንተርቬንሽን ያለበት ነገር ነው። ሐዋርያት ኢንቮልቭ ያደርጉበታል። እዛ ጋር መልአክ አብሮ ኢንቮልቭ አድርጓል። ራሱ መንፈስ ቅዱስ ኢንቮልቭ አድርጓል። ራእይም አለው፣ በራእይም ኢንቮልቭ አድርጓል። እና እዚህ ታሪክ ውስጥ ገብተን ሐዋርያት ሥራ ምዕራፍ 10 እና 11 ላይ ስለ አንድ ሰው ታሪክ ነው የሚናገረው። ቆርኔሌዎስ ይላል። ተመርጦ ነው ባይዘው መጽሐፍ ቅዱስ ውስጥ ምን ይላል ዮሐንስ? ጌታችን ኢየሱስ ክርስቶስ ያደረጋቸው ብዙ ተአምራት አሉ ይላል። ግን ሁሉንም እንጻፈው ብንል ወረቀት አይበቃም፣ ጽፈን አንጨርሰው። ዋናዎቹ መርጠን ለዘላለም ሕይወት እንድታገኙ ጽፈንላችኋል። ሜጀሮቹ ዋናዎቹን የዘላለም ሕይወት እንድታገኙ ጽፈንላችኋል። ታምሩ እንድታደንቁ ጽፈንላችኋል። እንድትደመሙ ቅድም እንዳልኩት እንድትደነቁ ጽፈንላችኋል። ዋው ብላችሁ እንድትቀሩ አይደለም። ለዚህ ነው ጌታ ቅድም ሳነብ ዮሐንስ ወንጌል ምዕራፍ 1 ቁጥር 51 ላይ እና 52 ላይ ሲጀምር ምን አልኩ? በዚህ አታድንቅ፣ ገና ሌላ ታያለህ። ይሄ ቆርኔሌዎስ ከአሕዛብ ወገን ነው፣ ከአይሁድ ወገን አይደለም። ግን አይሁድ መጽሐፍት እያላቸው ይሄ የዘላለም ሕይወት የሚሰጠው መጽሐፍ እያላቸው ታልሙዱ አላቸው፣ ታሪኩ አላቸው፣ መዝሙርና ቅኔው አላቸው፣ የትንቢቱ መጽሐፍት አላቸው። እዛ ውስጥ ኦብጀክቲቭ መሲህ ነው፣ እግዚአብሔር መንግስት።
ምክንያቱም ጳውሎስ ምን ይላል? የእግዚአብሔር ትልቁ የመጨረሻው ዓላማ ዓለምን ሁሉ በክርስቶስ መጠቅለል ነው የሚለው። that's the objective of በቃ የመጨረሻው ህይወት እሱ ነው። ሌላ ህይወት የለም። ህይወትም ተገለጠ፣ እሱም የእግዚአብሔር ልጅ ነው ይላል። አለቀ። ቆርኔሌዎስ ትንሽ ለየት ያለ ስብዕና አለው። አንደኛ የሮም ተቃዋሚዎች ናቸው። የአይሁድ ተቃዋሚዎች ናቸው። የእግዚአብሔር መንግስት ተቃዋሚዎች ናቸው። ምክንያቱም ሮም በጣዖት አምልኮ ነው የሚያመልኩት። ጣዖቶቹ ደግሞ የሚመለኩት በነገስታት ምስል ነው። አንድ ንጉስ ሲሰየም የአማልክቶቹን ሪፕሬዘንታቲቭ ሆኖ ነው የሚመጣው። ኔሮን ቄሳር የሮም አማልክት ምሳሌ ሪፕሬዘንታቲቭ ሆኖ ነው የሚመጣው። ከኔሮን ቄሳር ጀርባ አማልክት የሚባል መንፈስ አለበት። በቃ አምላክ ነው ተብሎ ነው የሚመለክ። በእግዚአብሔር ዘንድ ደግሞ በስጋ የሚገለጠው ሰው የሚሆነው ነው መሲህ ነው አምላክ የሚሆነው። ስለዚህ ሰይጣን ትግሉ ይሄ ነው። አይታችኋል። ፈርዖን ራሱን አምላክ ነው የሚያደርገው። ናቡከደነጾርም ራሱን አምላክ ነው የሚያደርገው። ለእኔ ምስል ስገዱ ሲል ከእነሱ በጣዖት አምልኮ የዛ መንፈስ የዛ አምላክ ሪፕሬዘንታቲቭ ወይም በእነሱ ነው የሚገለጠው፣ እንደ አምላክ ይታያሉ። ባይዘው ይሄ ነገር የክርስቶስን በስጋ መምጣት ሰይጣን ለማሳሳት ሌላ ሰው በዛ አማልክት ስም ሰው በማምጣት ነገስታትን በመሾም ያን ይጠቀማል። ቆርኔሌዎስ አይሁድን ለመቃወም የአይሁድን እምነት ኤክሰርሳይዝ እንዳያረጉ ለማሰር ለማስቆም ነው የተሾመው። ሹመት አለው፣ ባለስልጣን። ግን ኢምፕረስ ያደረገው ነገር ሮማዊ ባለስልጣን መሆኑ አይደለም። for him that is not life, the definition of life። በዛ ረክቶ ኦኬ አለቃ ነኝ፣ የመንግስት የሰራዊት አለቃ ነኝ፣ ባለስልጣን ነኝ፣ ሹመኛ ነኝ ብሎ በቃ በዛ ህይወትን በዛ ዲፋይን አላረጋትም ቆርኔሌዎስ። his climax is not that, his level zaga ማውቁ፣ እርካታው zaga አልቆ፣ ምኞቱ zaga አልቆ፣ እድገቱ ወይም ህይወትን ዲፋይን ያረጋት ቆርኔሌዎስ I got it, I'm in the hierarchy ያለኝ መቶ አለቃ ነኝ። መቶ አለቃ ሲባል በአሁኑ አይነት መቶ አለቃ አይደለም። በዛን ጊዜ መቶ አለቃ የሚላቸው በአሁኑ አይነት የጀነራል አይነት ስልጣን ያላቸው ነው። ይሄ ቆርኔሌዎስ ላይፍን ያየው ከዘላለም ህይወት ጋር ነው። በስ በምድር በቃ ጥሩ ነው፣ የሚበላለው፣ ጥሩ ቤት አለው፣ ስልጣን አለው። ግን he didn't define that life is not beyond that. He was thinking something beyond. ከኑሮ፣ ከመብላት፣ ከመጠጣት፣ ከማግኘት፣ ከመሾም፣ ባለስልጣን ከመሆን አለፍ ያለ ነገር እንዳለ የጽድቅ ኑሮ። እግዚአብሔር የት ጋር ነው ያለው? ፈጣሪስ የትኛው ነው ትክክለኛ አምላክ? የሮም ነው። ምክንያቱም የሮም ጣዖታት አሉ። ሮም ጋር ቢሄድ ብዙ አይነት አማልክቶች አሉ። ልክኛ ሀገር የተለያየ አይነት ጣዖት ብላውራለህ ብትል የሞሚናት መንፈስ ሌላ ነው። ታየ ከራማ ሊል ይችላል፣ አዳል ሞቲ ሊል ይችላል፣ ወሰንጋላ ሊል ይችላል። ወደ ተለያዩ ሀገር ስትሄድ የእሳቱ መንፈስ ሊል ይችላል፣ የበረኸኛው ሊል ይችላል፣ የጥንቆላ ሊል ይችላል፣ የአስማቱ ሊል ይችላል፣ የሀብት መንፈስ ሊል ይችላል። ኔሚት ሮምም በዛ የተያዘቻለች። የሰማያዊ ንግስት የምትባላለቻቸው ለፈርታይሊቲ ሰው እንዲወልድ ሲፈልግ የሚሄዱበት ጣዖት ቤት አለ።
ጎተራቸው ዝናብ እንዲዘንብላቸው የሚሄዱበት ጣዖት። So they were engaging with spiritual realm, but that spiritual realm, even if it was a spiritual realm, that was not from God, the true God, the creator of this universe. The አጋንንቱ ዓለም ነው ያለው። So ቆርኔሌዎስ መጀመሪያ አይዴንቲፋይ ያደረገው ከአጋንንቱ ዓለም መውጣት። አሁን ብዙ ባለስልጣኖች ለእናንተ ልናገር፣ ምክንያቱም ቆርኔሌዎስ ባለስልጣን ስለ በቃ ስልጣን ላይ ተቀመጥክ፣ የመንግስት ስልጣን ተቀምጣ፣ ጥሩ መኪና ተሰጥቷቸዋል፣ ጥሩ ቤት ትኖራላችሁ፣ በአጃቢ ትገባላችሁ፣ ትወጣለ። ኦኬ በቃ is that life? ለዚህ ነው የተፈጠርከው? that's your climax? የመጨረሻው ይሄ ነው? ስልጣኑን ለማስጠበቅ አንዳንድ ሰው ጣዖት ቤት ይሄዳል። ለስልጣኑ ሲል ቸርች የሚሄድ ሰው አለ። ለስልጣኑ ለዘላለም ሕይወት አይደለም ቸርች የሚሄደው። አንዳንድ ስልጣኑን በቃ እንዲያራዝምለት ወይ ሀብቱን እንዲያስጠብቅለት ምድራዊ ነገሮቹን ነርቸር እግዚአብሔር እንዲያረግለት ጎተራውን እግዚአብሔር እንዲሞላ እንደዚህ ነው ቸርች የምንሄደው ብዙዎቻችን። እርሻውን እግዚአብሔር እንዲባርክ፣ ንግዱን እግዚአብሔር እንዲባርክ፣ ጥሩ ነጋዴ እንዲያረገው ጥሩ ነው አለ። ለዛም መንፈሳዊ እግዚአብሔር ያንን ሁሉ የሚባርክበት እርሻህን ባርካለሁ፣ ጎተራህን ባርካለሁ፣ ጤንነትህን ባርካለሁ፣ እንጀራህን ገበታህን ባርካለሁ፣ ስልጣን ሰጣለሁ። ጥሩ ነው። ግን እግዚአብሔርን የምናመልከው ለዚህ ብቻ ከሆነ የኢዮብ መጽሐፍን በደንብ አላወቅ ነው። የክርስቶስ ኢየሱስ መስቀልን ተሸክመ ተከተለኝ የሚለውን አላወቅ ነው፣ ተላነበብ ነው። ኦኬ ለአንዳንዶቻችን ስልጣን በእውቀት በትምህርት ያገኘ ነው ይሆናል። በምርምር ውስጥ ነው ያለ ነው። ስለዚህ ምርምሩ ስላለን ጥሩ ይከፈለናል፣ እንከበራለን። በቃ ይሄ ነው ላይፍ። እና ይሄ ደግሞ እድሜህን እያስረጀ አርጅተህ 60 ቤት 70 ቤት እየገባህ ነው። then what? where are you going? ስልጣንም ይሻራል፣ ጉብዝናም በእርጅና ይለወጣል። ማግኘትን በማጣት ማጣትን በማግኘት ይፈራረቃል። ቆርኔሌዎስ ላይፍን ዲፋይን ያደረገበት ነገር መጀመሪያ ከጣዖት ከተሳሳተ መንፈስ either a familiar spirit። አሁን ደግሞ የተሳሳተ መንፈስ ሲባል ግዴታ ጣዖት ቤት ብቻ አይደል፣ ቤተ ክርስቲያን ውስጥም የተሳሳተ መንፈስ ይዘው የተቀመጡ የገሃነም ደጆች ብዙ አሉ። በጣም ብዙ ሳይላኩ ተላክን ያሉ፣ ሳይቀቡ ተቀባን ያሉ፣ ሳይድኑ ሳይለወጡ ታይትል ይዘው የተቀመጡ ጌታን ሳያውቁት ራሱ በክርስቶስ ኢየሱስ አምነው ሳይድኑ መጽሐፍ ቅዱስን አንድ ቀን ሳያነቡት ትልልቅ የነብይነት ፖዚሽን ስሙን ይዘው የሚያጭበረብሩ ወደ ሲኦል የሚነዱ ብዙ አሉ። መጀመሪያ ግዴታ ጣዖት ሲባል ሰይጣን ሲባል ቃልቻ ጋር ድግምት ጋር ብቻ አይደለም ያለው። ሮንግ ስፒሪት፣ ፋሚሊየር ስፒሪት። ቆርኔሌዎስ የመጀመሪያ የወጣው ከሮም ጣዖት ነው። እውነተኛውን እግዚአብሔር ሲፈልገው ሰማይና ምድርን የፈጠረው እግዚአብሔር የአብርሃም የይስሐቅ ያዕቆብ አምላክ ነው የሚል ፈርስት። ስለዚህ የአብርሃምን የይስሐቅን የያዕቆብን አምላክ ሰማይ ምድርን እውነተኛውን ፈጣሪ አመልካለሁ፣ ጣዖትን እክዳለሁ ብሎ
ወደ ይሁዲነት እምነት ገባ። ያ ምን ያስከፍላል? ዋጋ ያስከፍላል። አሁን ክርስትናው ለፖለቲካ ካልተመቼ ኢትዮጵያውያን ነን እኮ ኤርትራውያን ነን እኮ ይሄንን አናቅም። ይሄ በየቀኑ የምናየው አይደለም? በየቀኑ የምንሰማው የምንቀምሰው የምናሸተው አይደለም? በመንፈስ አይገባንም? በድሮስ በተለያየ ደርግም ከዛም በፊት እንግዲህ ባንኖርም እያንዳንዱ ሃይማኖት ለፖለቲካ አይደለም የወገነው? ለምድር ነገስታትና ባለስልጣናት አይደለም የሚያደላው? የነሱን ፈቃድ አይደለም የሚያስፈጽመው? ቆርኔሌዎስ ግን የቄሳርን የሮምን ፈቃድ ሳይሆን የቅዱሱን የእግዚአብሔርን ፈቃድ ለማድረግ ራሱን ለወጠ። በዚህ ታሪክ የመጨረሻውን ክላይማክስ ላሳያችሁ፣ የእግዚአብሔርንም ጣልቃ ገብነት ላሳያችሁ። መላእክት ለምን ጣልቃ ገቡ? ምክንያቱም መልአክ መጥቷል ቤቱ ድረስ። ምን ይላል? እግዚአብሔርን የሚፈራ እናንተ ሆዳም ባለስልጣኖች፣ እናንተ ሆዳም አገልጋዮች፣ እናንተ ሆዳም ምሁራን፣ እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ። ይህንን ስናገር የስተታችንን የውድቀታችንን ምን ያህል እንደሰመጥን እንደወደቅን ለማሳየት እንጂ ሰዎችን በመናቅ አይደለም። ምን ያህል ግን ስተት ውስጥ እንዳለን እንዲገባን ብዬ እንዲሰማን፣ የኃጢአታችን ድካማችን እንዲሰማን ነው። ከትህትና ጋር ተቀበሉ፣ ከርኅራኄ ጋር ተቀበሉ። ጥሩ ነው። እግዚአብሔር ስልጣን ሰጠን፣ እግዚአብሔር ሀብት ሰጠን፣ እግዚአብሔር ዕውቀት ሰጥቶን ምርምር ሰጥቶን ወይም ደግሞ በመንፈሳዊ ዓለም ወይም በቤተ ክርስቲያን ውስጥ ጥሩ ቦታ አስቀምጦን ጥሩ ነው ያለ ነው። ጥሩ ለመኖር እግዚአብሔር ፈቃዱ ነው። እግዚአብሔር ባርኮናል። is that our objective? ጥሩ ፕሮፌሽናል is that your objective? ይበቃሃል? በቃ እዛ በኋላ በላን አረጀን፣ እዛ በኋላ እንሙት? ወል ታሪኩ እዛ ጋር ቆም። ምንን ይፈራል? እግዚአብሔርን የሚፈራ። ቀጥሎስ የሚጸልይ። ይሄ ሰው የሚጸልየው እባክህ ስልጣን ስጠኝ፣ ስልጣኔን ጠብቅልኝ ብሎ አይደለም። እባክህ ራስህን ግለጥልኝ፣ እባክህ ሕይወቴን ተቀበላት፣ ማረኝ፣ እውነተኛውን የቀናውን መንገድ አሳየኝ። እዛ ላይ ተጽፏል ወይ? ውጤቱ ያ እንደሆነ የጸሎቱ መልስ ነው እዛ ጋር ይጻፋል። ያንን ባይጸልይ የጸሎቱ መልስ ያ አይሆንም ነበር። የጸሎት ሰው የሚለው የእግዚአብሔርን መንግስት ደጁን ጽድቁን ነው የሚፈልገው። ወደ እውነተኛው መንገድ ምራኝ። ሁለተኛ ጌታችን ኢየሱስ ክርስቶስ ሲሰቀል እሱ እዛ ስለነበረ የኢየሱስ ክርስቶስ የእግዚአብሔር ልጅ ይሁን አይሁን፣ አንዳንዶች የእግዚአብሔር ልጅ ነው ይላሉ፣ አንዳንዶች አይሁዶች አይደለም ይላሉ። ግራ ገብቶታል። ያን የጸለየበት ምክንያቱም የጸሎቱ መልስ ነው የሰጠው እግዚአብሔር። ከዛስ ድሆችን እና ምኩራብን
አይሁዶች አንገላቷቸዋል። ሮማውያን ያንገላቷቸዋል፣ ይዘርፏቸዋል፣ ጥብቋቸውን ይቀማሉ፣ ጫማቸውን ይቀማሉ፣ ገንዘባቸውን ከአይሁዶች ይዘርፏል፣ መቅደሳቸውን ያፈርሳሉ፣ ምኩራቦቻቸውን ያፈርሱባቸዋል፣ ያስሯቸዋል። እሱ ግን ምኩራቦቻቸውን ያሰራላቸው። ጸልዩ እናንተ የእግዚአብሔር ሰዎች በርቱ፣ ስልጣን የእግዚአብሔር ነው፣ ኃይል የእግዚአብሔር ነው። እኔም በተሰጠኝ ነገር እናንተን ነው የምረዳው፣ እናንተን ነው የምጠብቀው። ጠብቅ የተባለው ሌላ፣ እሱ የሚጠብቀው ሌላ። ስለዚህ በገንዘቡም ያገለግላቸው ነበር፣ ድሆቹንም ይረዳቸው ነበር ይላል። ይሄ ሰው ይህን የሚያደርገው የህይወት ትርጉም ምስጢሩ ምን እንደሆነ ስለገባው። በዚህ እንጨርስ። እግዚአብሔርም ይሄ ስለሆነ መሻቱ የልብ መሻት ነው የሚሰጥህ። እንደ ፈቃዱ ስትለምን ነው የሚሰጥህ። እንደ ፈቃዱ ነው የጸለየው ማለት ነው። እግዚአብሔር በዚህ ጸሎት ኢንተርቬን ጣልቃ ገባ እና መልአክ ላከ። መልአክ ምክንያቱም ሌላ ሰው ቢልክ ወደ ሮማውያን ወታደር ማንም ሰው አይሄድም። በዛ ሰዓት የስደት ሰዓት ነው። ቤተክርስቲያን ስደት ላይ ነበረች። ሐዋርያት ስደት ላይ ነበሩ። ይታሰራሉ፣ ይገደላሉ፣ አንገታቸው ይቀነጠሳል፣ በዘይት ይጠበሳሉ፣ በመጋዝ ይሰነጠቃሉ። ኔሮን ያለ የሌለ ጭፍጨፋ የሚያደርግበት ጊዜ ነው። ቄሳር አይሁዶችን መከራቸውን በእምነታቸው ምክንያት መከራቸውን የሚያሳይበት ጊዜ። ስለዚህ ሰው ወደ ሮማ አለቃ አይሄድም ለመመስከር። ስለዚህ እግዚአብሔር ሌላ አንድ ተአምር ማድረግ አለበት። መልአክ ግን ምን እያደረገ ነበር? ልክ ሐዋርያው ዮሐንስ በፍጥሞ ደሴት በጌታ ቀን በመንፈስ ነበርኩ እንዳለ፣ ቆርኔሌዎስን ደግሞ በቤት ውስጥ መልአክ ሲመጣ ምን እያደረገ? ተንበርክኮ በእውነትና በመንፈስ በእግዚአብሔር ፊት ተደፍቶ እየጸለየ ነበር። የዛች ቀን ጸሎት ብቻ ነው? በዚህ ሰዓት፣ ያቺ ሰዓት የሱ የጸሎት ሰዓት ነች። ያ የአይሁድ የጸሎት ስርዓታቸው ጠዋት 12 ሰዓት እንደነቁ ይጸልያሉ። ከቀኑ 3 ሰዓት፣ ከቀኑ 6 ሰዓት፣ ከቀኑ 9 ሰዓት፣ ከቀኑ 12 ሰዓት፣ ከምሽቱ 3 ሰዓት። እዛ በኋላ ከተኙ ይተኛሉ። ካልተኙ እስከ ምሽቱ 6 ሰዓት ደግሞ ሌላ ጸሎት አለ። ሲነቁ ደግሞ የሌሊቱ 3 ሰዓት ከሌሊቱ 9 ሰዓት ባበሻ፣ እዛ ደግሞ 12። እንደዚህ ነው የአይሁድ ጸሎት እና የ9 ሰዓቷን ጸሎት ከቀኑ 9 ሰዓት በእኛ ሀገር በዚህ በአሜሪካ 3 PM ይጸልይ ነበር። ኦኬ። መልአክ መጣ። ድንገት ቤት ውስጥ መልአክ ገባ። መገለጡ የኛ አሁን ቢሆን መልአክ መጣ፣ በቃ እዛ ነው የምናየው። ኮንፈረንስ ይደረጋል፣ መልአክ አየን፣ መጽሐፍ እንጽፋል። እዛ የመጽሐፍ ምረቃ ይባላል። ጥሩ ነው፣ ጥሩ ነው። ንይትቃውም ከደል ግን ማብቂያ እሱ አይደለም ነው የኔ ትልቁ። የኛ አገር ራእዩም ስብከቱም መገለጡም ገድሉም መልአክ ላይ ብቻ ነው የሚጨርሰው። የሃይማኖት ተጋድሏችንም መላእክት ላይ ብቻ ነው የቀረው። መገለጣችን በቃ መላእክት ላይ ብቻ፣ ትውፊታችን መገለጣችን መላእክት ላይ ብቻ ቀረ። ቆርኔሌዎስ ቤት መልአክ ገብቷል። ቆርኔሌዎስ መልአክ አናግሯል። ቆርኔሌዎስ መልአክ አይቷል። ግን መልአኩ የመጣበት ዓላማ፣ መልአኩ ቆርኔሌዎስን ያናገረው ትምህርት፣ የሰጠው ትምህርት፣ ያዘዘው ትእዛዝ ምንድን ነው? እሱ ነው ትልቁ ነገር። መገለጡ እሱ ነው። የመጨረሻው ነገር እሱ ነው። ሂድና ስምዖን ጴጥሮስን አስጠርተህ እሱ የሚልህን ስማ።
እሱ የሚያስተምርህ ትምህርት እሱ የሚሰጥህ መገለጥ ለዚህ ነው ቅድም ኤፌሶን 4 ቁጥር 13 ላይ አንዳንዶቹን ሐዋርያት አንዳንዶቹን ነቢያት አንዳንዶቹን አስተማሪዎች አንዳንዶቹን ፓስተሮች አንዳንዶቹን ወንጌላውያን አምስቱን ኦፊሶች ከፍቶ ስጦታ የሰጠው በእነዚህ አምስቱ ኦፊሶች አንድን ሰው ወደ ክርስቶስ እንድናመጣው መላእክት ጋር እንድናመጣው አይደል ወይም ራሳችን ጋር እንድናመጣው አይደል እኔ ሜጀር ፕሮፌት ነኝ ሜጀር ሲኒየር ነኝ ምናምን ይያልን በታይትል ተቀብተን 10-9 ምናምን ክሩዘር አሰልፈን እንድንሄድ no that's good that's not the objective ያ ሰማይ ያስገባ ያ ጋጋታ ነው unnecessary ነው waste of time waste of money ነው እግዚአብሔር መልአክ ሲልክ ነገሩ ሲሪየስ ነው ማለት ነው it was very very crucial and it was very very important that's why መልአክ ይመጣ ጥርጣሬ እንኳን እንዳይኖር ከስጋና ከደም እንዳልሆነ እንድና ምክንያቱም ነብይ ቢመጣ ነብዩ ከእግዚአብሔር ነው ወይስ ከእግዚአብሔር አይደለም ሰው ነውና መመርመር አለ መልአክም ሲመጣ ግን እንመረምራለን መልአክ እንኳን ይመረምራል የብርሃን መልአክ መስሎ ቢመጣስ ማርያም ቅድስት ብጽዕት እናታችን ማርያም የጌታ እናት ማርያም እንዴት አይነት ሰላምታ ነው ብላ መልአኩ ይዞት የመጣውን ነገር በጥንቃቄ ይመረምራለች እንደኛ ሀገር ሰው ዝም ብሎ ዘው ብሎ መልአክ ብሎ አይገባ የአይሁድ ትምህርት የመጽሐፍ ቅዱስ ትምህርት እንደሱ አይደል የትኛው ነው ገብርኤል የትኛው ነው ጅብሪል እዚህ ጋር የመጣው ገብርኤል የእግዚአብሔር ልጅ ነው ከህዝቡን ከኃጢአታቸው ያድናቸዋል እሱም አምላክ ነው ብሎ የተናገረ ነው እዚህ ጋር የሚመጣው ጅብሪል አልተሰቀለም የእግዚአብሔር ልጅ አይደለም ነብይ ብቻ ነው ሚል ነው ስለዚህ ገብርኤል ነው ጅብሪል ነው በደንብ ለየት አለበት ይሄ መልአክ መጥቶ ለቆርኔሌዎስ ሲናገር አንደኛ ነገሩ ከእግዚአብሔር ከመለኮት ከፈጣሪ መሆኑን እንዲያቅ እና በደንብ በጥንቃቄ ያለ ለነገ ይደር እንዳይባል compromise እንዳይደረግ that was the objective when you see an angel it's not to boost up I have seen an angel I'm somebody I'm holy so ለዚህ መልአክ ደግሞ መስዋዕት ላቅርብ የመላእክት መስዋዕት ላቅርብ በመልአኩ ስም ተስካር ላርግ እንደሱ አይደለም መጽሐፍ ቅዱስ ላይ ተጻፈ መጽሐፍ ቅዱስ እንደዛ አይልም አንንም ቦታ አብርሃም እንደዛ አላስተማረም መልአክ አይቷል ሙሴ መልአክ አይቷል እንደዛ አላስተማረም ዳንኤል መልአክ አይቷል እንደዛ አላስተማረም ሕዝቅኤል መልአክ አይቷል ዘካርያስ መልአክ አይቷል እንደዛ አላስተማሩም መልእክቱን ይቀበሉና እግዚአብሔር የሚለው ዋና ኦብጀክቲቭ ወደ እግዚአብሔር ዓላማ ማምጣት የመላእክትም ተልእኮ ያ ነው የመላእክትም አገልግሎታቸው ያ ነው ሰዎችን ወደ እግዚአብሔር ማምጣት ቆርኔሌዎስ የሚጸልይ ከሆነ ጻድቅ ሰው ከሆነ ታማኝ ሰው ከሆነ ፈሪሃ እግዚአብሔር ካለው ገንዘቡንም ስልጣኑንም ባህሪውንም ለበጎ ነገር የሚያውል ድሆችን የሚረዳ ሙክራብን የሚሰራ ከሆነ ከዚህ በቀር የመጨረሻው በምድር ላይ በሰው አይን ጻድቅ ሰው ነው በጽድቅና በቅድስና የከበረ ሰው ነው ግን ወደ መንግስተ ሰማይ ለመግባት ይሄ ብቻውን በቂ አይደለም ይያለ ነው እግዚአብሔር አናን ሰው ሄዳችሁ በክርስቶስ ኢየሱስ ስላለው የመዳን ወንጌል ስትነግሩት ከናት ከአባቴ ከጥንት ከአያቶቻችን የተማርነው ነው እኔ ምን አረኩ እኔ ጻድቅ ሰው ነኝ ትሁት ሰው ነኝ ይላችኋል
እግዚአብሔር መንፈስ ቅዱስ ቢነካ እንዳንተ ኃጢአተኛ በምድር ላይ የለም እንደኔ ኃጢአተኛ ብለህ ነው። እግዚአብሔር ሲነካን ጌታዬ ሆይ እንደኔ ኃጢአተኛ በምድር ላይ የለም ነው የምለው። መንፈስ ቅዱስ ሲመጣ ልብ ሲነካ ሲያበራልህ ጌታዬ ሆይ እንደኔ ኃጢአተኛ ሰው የለም ብለህ ነው የምትጸልይ። ቆርኔሌዎስ በጽድቅ የኖረ ነው። እግዚአብሔር ጸሎቱን ከሰማው ከዚህ በላይ ምን ይፈልጋል? ምን ይፈልጋል? እግዚአብሔር ጸሎታችንን ከሰማን ጸሎታችንን ሰምቶ መልአክ ቤታችን ድረስ ከላከልን ምጽዋትህ ታሰበልህ ጸሎትህ ተሰማልህ ከተባለ ምጽዋቴ የምሰጠው ነው። ሌሎችን ምረዳበት ነው። ቤተክርስቲያን ማገለግልበት ነው። በገንዘቡ በሀብቱ። ሌሎቹስ በገንዘባቸው የሚሰክሩበት፣ በገንዘባቸው ድሃውን የሚበድሉበት፣ በገንዘባቸው ሌላውን የሚንቁበት፣ በገንዘባቸው 5-6 ሴቶች ልጃገረዶች ጋር የሚሄዱበት፣ አሮጌው ሰውዬ ሽማግሌው ሰውዬ ልጃገረዶችን የሚቀያይርበት። ይሄ ነው በቃ ሀብት በምድር ላይ። ሰው ሀብታም ሲሆን ዘማዊ ነው የሚሆን። ሌላ ምን አዲስ ነገር አመጣ? ሀብታም ሲባል ከሚስቱ በላይ ሌላ ብዙ ሴቶች ጋር የሚሄድ ነው ሀብታም። በቃ ለኢትዮጵያ ውስጥ ምናየው፣ አሜሪካ ምናየው፣ አውሮፓ ምናየው፣ ኤዥያ ምናየው፣ ሚድል ኢስት አረብ ሀገር ምናየው ይሄ ነው በቃ። የሀብት መገለጫው ኃጢአት መስሪያ ነው። ቆርኔሌዎስ ሀብቱን የጽድቅ መገለጫ ነው። ስልጣን ሲኖረን ሌላውን ምንንቅበት፣ ምንጨቁንበት፣ ምናስርበት፣ ምንገልበት፣ ምናገነልተበት፣ ምናፈናቅልበት፣ እንደዛ ከሆነ ሲኦል ውስጥ እየወረድን ነው። ለዘላለም በዛ ቦታ አትቀር፣ ለዘላለም እዛች ምድር ላይ አትቀርም። የዛሬ 100 ዓመት የነበሩ ባለስልጣን መቃብር ውስጥ ነው ያሉት። የዛሬ 100 ዓመት የነበሩ ሀብታሞች ሚሊዮነሮች መቃብር ውስጥ ነው ያሉት። ስጋቸው በትክክል ካልሄዱ፣ በክርስቶስ ካላመኑ፣ ንስሐ ገብተው በክርስቶስ ደም ካልታጠቡ ሲኦል ነው ያሉት ማለት ነው። ምክንያቱም ይሄው መጽሐፍ ቅዱስ የሚያስተምረው አልዓዛር ድሃው ነው፣ ሀብታሙ ሰውዬ ባለጸጋ ነው። ግን ቆንቋና ድሃ የማይወድ በድሃ ላይ የሚሳለቅ ምንም እግዚአብሔር የማይፈራ ጨካኝ፣ በዛ ቁስል በወደቀው ሰው ላይ አፊዞ የሚሄድ ሰው ትርፍራፊውን እንኳን ሊሰጠው ሲኦል ነው የተገኘው። የክርስቶስን ትምህርት አንብበው። አልዓዛርም ሞተ፣ ያ ሀብታም ደግሞ ሲኦል ሄደ ይልሃል። ሀብት ሲኦል ከወሰደ ምን ያደርግልሃል? ስልጣን ሲኦል የሚወስድ ከሆነ ምን ያደርግልሃል? ይሄ ነው ሀብት። ለዚህ ነው ሀብታም የምትሆነው። ለዚህ ነው ባለስልጣን የምትሆነው። ቆርኔሌዎስ ይሄ። ሌላው ሃይማኖተኛ መሆነውስ ሰዎች በቃ ሃይማኖተኛ እንዲሉኝ ነው። ቆርኔሌዎስ ሃይማኖተኛ ነው። አመነ በእግዚአብሔር ኖ። ጻድቅ ሰው ነበር፣ የጸሎት ሰው ነበር፣ እግዚአብሔርን የሚፈራ ሰው ነበር፣ የሚመጸውት ሰው ነበር ይላል። ጸሎቱን እግዚአብሔር ሰማለት ይላል። ታዲያ ከዚህ በላይ ምን ያህል ከዚህ በላይ ምን ሌላ ከፍታ አለ ወገኔ? እሱ ነው የመጨረሻ ትምህርቴ። የመጨረሻው ትምህርት እሱ። ሂድና ጴጥሮስን አስጠራው። There is something you missed, but the most important. ጸሎትን ሰምቻለሁ፣ በጽድቅ ኑሮ መሄድህን ወድጀዋለሁ። ወደ መንግስተ ሰማይ ለመግባት ሙሉን የኃጢአት ስርየት ለማግኘት ሰው ምንም ጻድቅ ቢሆን ፍጹም መሆን አይችልምና፣ ሰው ደግሞ ኃጢአቱ ካልተሰረየለት በማወቅም ባለማወቅም መበደሉ አይቀርምና፣ ሰለሞን ሲጸልይ ስህተት ከሰው ዘንድ አይጠፋምና ስጋ የለበሰ በራሱ በተፈጥሮ በስጋችን ውስጥ የኃጢአት ቴንደንሲ ሐሳቡ ዝንባሌው አለና ይህ ስጋ ከእግዚአብሔር ጋር የተጣላ ነውና ምንም እንኳን ስጋችንን ገዝተን ብንኖር አብሶሉት ፍጹም ስላልሆንን የሚቀድሰን የእግዚአብሔር ልጅ የኢየሱስ ክርስቶስ ደም ነው። የሚቀድስህ የሚያጥብህ ሙሉ የሚያረግህ ወደ ልጅነት የሚያመጣ ኢየሱስ ክርስቶስን ማወቅ አለብህ። እግዚአብሔር ነው እኮ ያለው አብ፣ እግዚአብሔር አብ መልአኩ የመጣው ሂድና ኢየሱስ ክርስቶስን
እንዲሰብክልህ ጴጥሮስን ጥራው ማለቱ ምን ማለቱ ነው? በኢየሱስ ክርስቶስ እንድድን ነው ወደ ጴጥሮስ የላከው። መልአኩ መጥቶ እኔ ታይቻለሁ፣ ከዚህ በኋላ በዚህ ቀን የታየው የመጣ በ12 ስለኔ መታሰቢያዬን አድርግልኝ፣ ዳቦ እየደፋ ጠላ እየጠመክ በዚህ ቀን መልአኩ መጥቶ ጎብኝቶኛል ብለህ ስለኔ አርግ ብሎት ነው ሄደው ወይስ ጴጥሮስን አስጠራነ? ጴጥሮስን ለምን አስጠራል? ኦኬ ጴጥሮስ ደግሞ ወደ ቆርኔሌዎስ ቤት ስለማይገባ ምክንያቱም መቶ አለቃ ስለሆነ የሮማ አዛዥ ስለሆነ ያርደናል፣ ይገለናል፣ ያስረናል ብለው ስለሚፈሩ ጴጥሮስን ሄዶ እግዚአብሔር ጴጥሮስ የት ነበረ ይላል በስምዖን ቤት ምግብ እስኪዘጋጅ ይጸልይ ነበረ። ይሁት ተመልከቱ። ያዕቆብ ተሰዶ ነው እየሄደ እግዚአብሔር ያገኘው ለጽድቅ። ዮሐንስ በፍጥሞ ደሴት በመንፈስ ቅዱስ ነበረ፣ የጸለት ሰው ነው። ዳንኤል ይጾምና ይጸልይ ነበረ። እዛ ራእዩን ይዞ መጣ ገብርኤል። እነዚህ ነገሮች የሚያመለክቱን ዝም ብለን እየባከንን ከየትኛውም ከመርካቶ ከምናምን ተሰብስበ መተ ነብይ ነው ስትል ከዚህ በላይ ኃጢአት አለ እንዴ? ከዚህ በላይ ውድቀት አለ? ጴጥሮስ ምሳ እስኪዘጋጅ ድረስ ወደ ሰገነት ወጥቶ ይጸልይ ነበር። ሲጸልይ ተመስጦ መጣበት ይላል። ሰማይ ተከፈተ ይላል። ክብር ለእግዚአብሔር ይሁን። ቆርኔሌዎስም የጸሎት ሰው የጽድቅ ሰው ነው። እግዚአብሔርን የሚፈራ ሰው ነው። ዱርዬ ሁሉ የተሰበሰበበት በነቢይ ስም ምንድነው? አሁን ይሄንን ለመናገር ምንድነው ሄስቴት የምናደርገው? የዱርዬ ጥርቅም ነው ያለው። ከዛ ቀጥሎ ኢየሱስ የእግዚአብሔር ልጅ እንደሆነ እንዲነግረው መንፈስ ቅዱስ ለጴጥሮስ መሰከረለት፣ ነገረው፣ ኮንፈርም አደረገለት። ሄዶ የጎደለውን ቆርኔሌዎስ በክርስቶስ ገና አላመነም። ብዙዎቻችን ጥሩ ህይወት ነው ያለን፣ ፈሪሃ እግዚአብሔር አላቸው እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ስንት ጨዋ ደግ ሰዎች፣ የዋህ ሰዎች፣ ሩሩህ ሰዎች ለሌሎች ሰዎች ንብረታቸውን፣ ገንዘባቸውን፣ ጊዜያቸውን እያካፈሉ እየቆረሱ እየረዱ ድሆችን እያበሉ የታረዘውን እያለበሱ የታመመውን እየጠየቁ ለታመመው ሆስፒታል እየወሰዱ ጥሩ ጥሩ ስራዎች የሚሰሩ አዲስ አበባ በጣም በጣም በዛ ልክ ደግሞ አሉ በጣም ጥሩ ጥሩ ሰዎች አምሯቸውን የእሳቱን ሰዎች ሰብስበው እንደነ መቄዶንያ አይነት አገልግሎት humble የሆኑ humble to the ground ኢጎ የሌላቸው ለጠፉት እጃቸው የሚዘረጉ ለተራቡት ኪሳቸውን ከፍተው በራቸውን ከፍተው ቀን ከሌሊት በየጭቃ ውስጥ የወደቁትን አምሯቸውን ያመማቸውን ሰዎች አንስተው አሮጌ ልብሳቸውን አውጥተው ገላቸውን አጥበው መቄዶንያ ኢትዮጵያ ውስጥ እንደዚህ አይነት ንጹህ ሰዎች አሉ። እንደዚህ አይነት ልብ የሚያሳርፉ ብዙ ሰዎች ደግሞ አሉ ምድራችን። ግን ቆርኔሌዎስ በዚህ ስራ ብቻ አትጸድቅም። የግድ ስለሆነ ነው። ሰማይ ለመግባት የግድ ስለሆነ ኢየሱስ ክርስቶስን ማመን አለበት። ክርስቲያን መሆን አለበት። አይሁድ ብቻ ሳይሆን ክርስቲያን። የፈለገው ሃይማኖት ሊኖራችሁ ይችላል። በስም ክርስቲያን ሆናችሁ ግን ክርስቶስን በሚገባ ክርስቲያን ሆኖ ገብርኤልን ነው የሚያውቀው፣ ክርስቲያን ሆኖ ጊዮርጊስን ነው፣ ክርስቲያን ሆኖ ጨርቆስን ነው የሚያውቀው፣ ክርስቲያን ሆኖ ክርስቶስ አምራን ነው የሚያውቀው፣ ክርስቲያን ሆኖ ነሚት
ክርስቲያን ሆኖ ቋንቋህን ነው የምታውቀው። ክርስቲያን ሆኖ ነገዴን ነው፣ ባህሌን ነው፣ የአባቶቼን ነው። አሁን ደግሞ ሰሞኑን መንሰማው እየተባሉበት ያለው ነገር ይሄ ነው። ክርስቲያን ሆኖ የክርስቶስ ነው፣ የክርስቶስ። ስለዚህ ልክ ጴጥሮስ መጥቶ ኢየሱስ ክርስቶስ በመስቀል ላይ የተሰቀለው ቆርኔሌዎስ አይቷል ያን። ምክንያቱም በዛ ሰዓት ነበር ሰራዊቱን የሚልክ እሱ ነው። የስቅለቱ ጊዜ ነበረ ያ የተሰቀለው በችንካር የተወጋው ጲላጦስ የፈረደበት እሱ የእግዚአብሔር ልጅ ነው አሉ። ልክ ይህን ሲል መንፈስ ቅዱስ ወረደ ይላል። የእግዚአብሔር መንፈስ አጠመቀው። አሁን ምን ሆነ? ልጅ ሆነ። የልጅነት መንፈስ፣ የእግዚአብሔር ክብር ሃይራርኪው ክላይማክሱ መጣ። ከአይሁድነት ወደ ልጅነት፣ ወደ ክርስትና ልጅነት። የእግዚአብሔር ልጅ የምትሆነው በክርስቶስ ከእግዚአብሔር ጋር ታረቀ። ኃጢአት ሁሉ ይቅር ተባለ። የመጀመሪያው ለመታሰቢያ ሆነ። ስለዚህ ጻድቅ ከሆን መልአክ ብቻ ቤታችን ከመጣ መልአክ ካየን ከዚህ በላይ ምን አለ ብለን መቀመጥ የለብንም። ከዚህ በላይ ኢየሱስ ክርስቶስ ነው ያለው። ይሄን ታሪክ ሐዋርያት ሥራ ምዕራፍ 10 እና 12 ላይ ሄደ። ይሄ ነው ክላይማክሱ። በዚህ ልደምድመው። አንደኛ ዮሐንስ ምዕራፍ 1 ላይ ልውሰዳችሁ። እግዚአብሔርን ኃጢአት የለብንም ብንለው ይሄ ለጻድቅ ሰዎች ነው ወገኖች። ኃጢአተኛውማ ኃጢአተኛ ስትለው ያምናል። ሰካራሙን ሄደ ሰካራም ነው ስትለው ሰካራም አይደለውም ካለ ትንሽ አእምሮውን ስቷል። ስለዚህ ሰካራም ስትለው ያምናል። ሌባውን ሄደ የሚሰርቀውን ሰውዬ መርካቶ ኪስ ውስጥ የሚገባውን አንተ ሌባ ነህ ምናምን ስትለው ካላየኸው በመፍራት ይላል እንጂ ሌብነቱን ያውቃል ሰው። ይሄ ቃል የተጻፈው ኃጢአት ለማይሰርቁ ግን ለማይወጭበረብሩ በጽድቅ ለሚኖሩ አይሁዶች፣ ፈሪሳውያን እኛ ኃጢአት የለብንም፣ ምጽዋትን መጸውታለን፣ አስራታችንን በትክክል እንከፍላለን፣ ድሆችን እንረዳለን፣ ሙክራም እንሰራለን፣ በፈሪሃ እግዚአብሔር ነው የምንኖረው፣ በጸሎት የታወቅነን፣ እግዚአብሔር በአባቶቻችን የሰራውን ስራ እናወራለን፣ ዕለት ዕለት እሑድ ቅዳሜ ቅዳሜ ሙክራብ እንሄዳለን። ስለዚህ በቃ በጽድቅ እየኖሩ ነው። ክፉ ነገር አያደርጉም። እግዚአብሔርን ይፈራሉ። ኖ የሰው ጽድቅ በቂ አይደለም። ልክ ኢሳይያስ የሰው ጽድቅ ምን አይደለም? በቂ አይደለም። ኤርምያስም ይሄን ያለ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ጽድቃችን እንደ መርገም ጨርቅ ነው፣ በንፋስ እንደሚበተን። ኢዮብም ይሄን ያለው ራስን እጅግ ጻድቅ አደረክ። እንኳን አንተ ይሄ ዳመና ግዑዙ ዳመና ንጹህ አይደለም። እንኳን ሰው በሐሳብ ውስጥ የሚኖር በማየት በመስማት የሚረክስ በዚህ በቆሸሸ ዓለም በቆሸሸ ሶሳይቲ በቆሸሸ ስጋ በወደቀ ስጋ ውስጥ እየኖርን ኃጢአት አንሰራም ብንል እንሳሳታለን። ስለዚህ ያ ቃል የተጻፈው በጥንቃቄ ለሚሄዱ ሰዎችን እንኳንስ ለወደቁትማ በቃ ቶሎ ተመለስ ነው። ቆመናል ለሚሉ ግን ኃጢአት የለብንም ብትሉ ራሳችሁን ታስታላችሁ። አንደኛ ዮሐንስ ምዕራፍ 1 ሙሉን አንብቡት። እንደው ምዕራፍ 1 ምዕራፍ 2 ምዕራፍ 3 እስከ እግዚአብሔር ፍቅር ምዕራፍ 4 ድረስ ሄዱ። ምዕራፍ 5 ደግሞ መጨረሻውን ነገር ያጠቃልላል። ኃጢአት የለብንም ብትሉ ሆነ ዝክር የለ እንዴ? ከጥንት ከቤተሰቦች እኮ ሰማዕታትን ሲዘክሩ የኖሩ ነው። ያ መንግስተ ሰማይ ያስገባን። that's not
the passport or the visa to go to heaven. ያ ባይሆን ቆርኔሌዎስ በቃ በጣም ጥሩ ነው ያረከው ብሎት እዛው ዝም ጴጥሮስን አስጠራ ያለው ወንጌል ኢየሱስ ክርስቶስን እንዴ እኛ ወንጌል ተሰብኮልን የለም ወይ? ወንጌል አልተበረዘም። ኢየሱስም ያድናል፣ ሰማያቱም ያድነኛል። እንደሱ አይደለም ወንጌል። በዚህ መላእክትም ያድኑኛል፣ በዚህ ኢየሱስም ያድኑኛል። ኢየሱስ ያድናል ነው ወንጌል። መላእክትም የሰበኩት ይሄ። የመጨረሻው ምን አለ? እግዚአብሔር እናንተ ኃጢአተኞች ናችሁ በድላችኋል ብሎ ልጁን ከላከና ለኃጢአት ማስተስሪያ በመስቀል ላይ እንዲሞት ከላከው ኃጢአተኛ አይደለንም ብትሉ በእግዚአብሔር ላይ ተዋሻላችሁ ወይም እግዚአብሔርን ሐሰተኛ ነህ ማለታችሁ ነው። በጣም በጥንቃቄ ነው። ከበደል በደል እግዚአብሔር ሰው ሁሉ ኃጢአተኛ ነው እያለ ባይሆን ኖሮ ልጁን ወደ ምድር አይልክም። ልጁ ኢየሱስ ክርስቶስን መናቅ ወይም የሱን ሥራ አለመቀበል ማለት እና ራሴ ጻድቅ ነኝ ማለት እግዚአብሔርን ተሳስተሃል አንተ ሐሰተኛ ነህ ማለት ነው። እንደዛ ነው የተጻፈው። በእግዚአብሔር ላይ ተዋሻላችሁ፣ እግዚአብሔርንም እንደ ሐሰተኛ ነው መቁጠር ማለት ነው። በኃጢአታችን ብንናዘዝ ሳብንገባ ኃጢአታችንን ይቅር ሊለን የታመነ ነው ይለዋል። አንዳንድ ጊዜ ይከብደናል። እንዴት አድርጎ ነው እግዚአብሔር ኃጢአታችን ይቅር ይለኝ ይሆን እንላለን አንዳንድ። አዎ እግዚአብሔር ይቅር ይላል። ሁሉንም ኃጢአት ይቅር ይላል። ለእግዚአብሔር የሚከብደው ኃጢአት ይቅር ለማለት የሚከብደው ኃጢአት በፍጹም የለም። እግዚአብሔር የኛ መመለስ ነው። በየቀኑ እድል ነው የሚሰጥ። ትናንት ካልተመለስክ ዛሬ ነው የምትመለስ። የመዳን ቀን በየቀኑ ዛሬ ነው። ያን ጊዜ እየተላቀቅን እየቀለለን ከእድገት ወደ እድገት ከእምነት ወደ እምነት ይቅር ለማለት ይቅር ይላል ብቻ አይደለም። ይቅር ለማለት የታመነ ነው ብቻ አይደለም፣ ጻድቅ ነው። አያችሁ፣ እግዚአብሔር ይቅር ማለቱ የሱ ጽድቁን የሚያሳይበት መንገድ ነው። አትጠራጠር ማለት ይቅር አላለኝም አትልም፣ አይዋሽም። የታመነ ጻድቅ ነው። ስለዚህ ይልና ዝቅ ብሎ ታዲያ የኃጢአት ማስተስሪያ ምንድን ነው? መስዋዕታችን ነው? ኖ ከሲኦል ምንድን ነው? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ያነጻሻል፣ ያነጻል። ወንጌላችን ይሄ ነው። ልንተቻችሁ ልንነቅፋችሁ ወንጌሉን የሚለውን ነው ያለው። እኛም እንደናንተ ኃጢአተኞች በደለኞች በክርስቶስ አምነን በደሙ ታጥበን የሱን ምሕረት ተቀብለን የሱን ጽድቅ የሱን ታማኝነት ይዘን ነፍሳችንን ከእግዚአብሔር ጋር ያስታረቀን ሰዎች በአንዳችሁም ላይ ለመፍረድ ስልጣን የለን። ከአንዳችሁም የበለጥን ነን እያልን አይደል። that's not the deal, that's not the motive. ከሁላችሁ ጳውሎስ እንዳለው ከሁሉ የማንስ ኃጢአተኛ እኔም ከሁላችሁ የማንስ ኃጢአተኛ በኢየሱስ ክርስቶስ ደም ኃጢአት ሁሉ ይነጻል። የመጨረሻው ክላይማክስ የጽድቅ ክላይማክሱ የመንፈሳዊነት ክላይማክሱ በክርስቶስ ኢየሱስ ማመንና የእግዚአብሔር ልጅ መሆን ነው። እነዚህ ትምህርቶች የመጨረሻው ክፍል ይሄ ነው። ከዛ ቀጥሎ እንግዲህ የመጀመሪያውን ሰው መንፈሳዊ ሰው አየን። ለዛ ደግሞ ምን ያስፈልጋል? ጥበብ የሚል ቃል አለ። ከዛ ከጥበበኞች ቀጥሎ አስተዋዮች
ሌቭል ላይ ያሉ ሰዎች አሉ። ኑሯቸውን በዛ ላይ ስታንዳርዳቸውን ከእውቀት ቀጥሎ ኢንፎርሜሽን የሚል ተናግሬያለሁ። ከዛ ስሜታውያን ደግሞ ሰዎች አሉ። እነሱን እየከፋፈል መንፈሳዊ ነገሩን እናመጣዋለን እና መልእክቱ ይሄ ነው። the highest climax is Christ። ትልቁ እግዚአብሔር የሚደነቀው ምህረቱ ነው። ምህረቱ ለልጅ ልጅ ነው። ለዚህ ነው ኢየሱስ ክርስቶስ ወደ ምድር መጥቶ በመስቀል ላይ ሞተው። አንተ እስላም ወንድሜ የኢየሱስ ክርስቶስ ደም ከኃጢአት ሙሉ ያነጻል። ክርክሩን ተውና እህቴ ክርክሩን ተውና የኃጢአት ስርየትሽን ተቀበይ፣ ከእግዚአብሔር ጋር ታረቂ። አንተ ፕሮቴስታንት ወንድሜ ከእግዚአብሔር ጋር ታረቅ። አንተ ኦርቶዶክስ ወንድሜ ከእግዚአብሔር ጋር ታረቅ። አንተ ኤቲስት ወንድሜ ከእግዚአብሔር ጋር ታረቅ። በወልድ የሚያምን የዘላለም ሕይወት አለው፣ በነፍሱም ምስክር አለው ይላል። ጌታ አምላክ ይባርካችሁ። በሌላ ትምህርት እስክንገናኝ ደህና ቆዩ። ዶንት ፎርጌት ዳት ይሄ መልእክት የእግዚአብሔር ቃል መልእክት የመንግስቱ ቃል ነው። ለእናንተ ብቻ አይደለም፣ ለሁላችን ነው። ስለዚህ ተሻምተን ምናልባት ወንጌል መመስከር ባንችል ነገ በእግዚአብሔር ፊት ተጠያቂ እንዳትሆኚ ወደ ጌታ ስቴጂ ስንት ሰው መስክረሻል፣ ስለኔ ተናግረሻል ወይ እንዳይልሽ አትሊስት ይሄንን እንዲደርስ አድርጊ። ወንድም ይሄንን ቃል ለሌላዎች እንዲደርስ አድርጉ። ይሄ ፕሮግራም በየጊዜው ስናቀርብ እንዲደርሳችሁ ተከታታይ ትምህርት ስለሆነ ለአካሉ ለህዝቡ ስለሆነ ስለሚያንጸን ሳብስክራይብ ብታረጉ ፖስት በመናረግበት ጊዜ ኦልዌይስ አፕዴት ያደርጋችኋል። የዚህ ህብረት ተካፋዮች ሁኑ። በጸሎታችሁ አንድ ላይ እንሁን። ጌታ አምላክ ይባርካችሁ። አጠገቤ ይሄንን ፕሮግራም አብረው የሚያገለግሉ ወንድሞቻችንን ተግተው ቆመው ሰዓታቸውን ሰውተው ለዚህ አገልግሎት ከገንዘባቸው ከንብረታቸው ከጊዜያቸው ቆርሰው ሰዎች እንዲድኑ እያገለገሉ ነው። እኔ እዚህ ጋር ሆኜ ተናጋሪ ነኝ። ከኔ በላይ የሚያገለግሉት እነሱ ናቸውና እነዚህን ወንድሞች እግዚአብሔር አምላክ ይባርካችሁ እላለሁ። ጸጋ ይብዛላችሁ። ሼር፣ ላይክ፣ ሰብስክራይብ አድርጉት ለሌላው እንዲደርስ። እንደዚህ ነው አናዘር ሞቲቭ። ታንክ ዩ። ቅዱሳን ወገኖች ይህን ትምህርት ካዳመጣችሁ በኋላ የእናንተ ደግሞ ኃላፊነት ሪስፖንሲቢሊቲ እንደ እግዚአብሔር ቃል ከበጎ ነገሮች ጋር ተባበሩ አይደለም። በክፉ ነገር ደግሞ አትተባበሩ አይደለም የሚለው፣ በመልካም ነገር ተባበሩ። ስለዚህ ይህ የመንግስቱ ቃል ለሌሎች ደግሞ እንዲደርስ የሁላችን ኃላፊነት ስለሆነ ሳብስክራይብ፣ ሼር እና ላይክ በማድረግ አገልግሎታችንን ሌሎች ሰዎች እንዲደርሳቸው፣ እንዲማሩበት፣ እንዲታነጹበት እንድታደርጉ አበረታታችኋለሁ። ከልጅነታችሁ ጀምሮ በዚህ አገልግሎት በእኔ አገልግሎት የታነጻችሁ ኢትዮጵያ ውስጥ ያላችሁ፣ በተለያየ አፍሪካ ሀገር ያላችሁ አላችሁ፣ አውሮፓ፣ እስራኤል፣ አሜሪካ፣ ካናዳ፣ ኤዥያ በዚህ ትምህርት ሴቶች፣ ወንድሞች፣ እህቶች ብዙ ዓመት በዚህ ትምህርት የታነጻችሁ ይህንን አገልግሎት የምታውቁ ይህንን አገልግሎቴን ደግሞ በደንብ ምስክሮች የሆናችሁ ሰዎች በያላችሁበት ሳብስክራይብ፣ ሼር እና ላይክ በማድረግ መንፈሳዊ ድርሻዎቻችሁን ተወጡ። በጸሎት ደግሞ መልእክቱ ለሰዎች ልብ እንዲደርስ። በአሁኑ ሰዓት ሰዎች ጠንካራ ነገር አይደለም የሚፈልጉት፣ ሻለው የሆነ ስጋዊ የሆነ ነገር ነው። እኛ ደግሞ ብርሃን ነው መስጠት ያለብን፣ የእግዚአብሔርን ቃል ነው መስጠት ያለብን፣ የዘላለም ሕይወት ነው እንዲያገኙ መንገር ማስተማር ያለብን እና ሼር፣ ሳብስክራይብ፣ ላይክ ማድረጎን አይርሱ። ጌታ አምላክ ይባርካችሁ።